ሰላም ውድ ደንበኞቼ፣ ይሄ ቡልቡላ ነው። ይህን ቪዲዮ የማነሳላችሁ ትክክለኛ ገዢ ለሆናችሁና ከማስታወቂያ በተለየ ትክክለኛውን ቪዲዮ ለማሳየት ፈልጌ ነው። አሁን በግቢ ውስጥ እየተራመድኩ ነው ያለሁት። ኮምፓውንድ ግቢ ውስጥ ገብቻለሁ። ወደዚያ የምትመለከቱት መውጫው ነው። እነዚህ ደግሞ አፓርትመንቶቹ ተገንብተው ሲጠናቀቁ ነው። ይሄኛው እየተገነባ ያለበት ሁኔታ ነው። እየተገነባ ያለበት ሁኔታ ነው። እንደምታዩት 3 ፍሎር ብቻ ነው ያለው። G+3 ነው። ግራውንድ ፍሎሩ ባለ 2 መኝታ ነው። 107 ካሬ ግራውንድ ፕላስ 2 3 እና 1 ባለ 3 መኝታ ናቸው። 133 ካሬ ናቸው። እንግዲህ የካሬ ዋጋው ግራውንድ ፍሎር ላይ 135,000 ነው። አሁን በቅርብ ነው የጨመረው። አራተኛ ፍሎር ላይ ደግሞ 127,000 ነው። ግንባታው ይህንን ይመስላል። ይሄኛው ደግሞ ኮምፓውንድ ግቢ ውስጥ እዛው የሚገኘው ታውን ሃውስ ነው። G+2 ነው። 170 ካሬ ሲሆን 4 መኝታ ክፍሎች ያሉት 3 ኦፕን እና ክሎዝድ ኪችን ያለው በቂ የመኪና ማቆሚያ እንደ ጋራዥ መጠቀም የምትችሉት ነው። ግሪን ኤሪያው ፓርኪንግ በጣም በቂ የሆነ ነው። 170 ካሬ ላይ ያረፈው አንድ ቤት ብቻ ነው የቀረው ከዚህ ኮምፓውንድ ግቢ ውስጥ እና 50 ሚሊዮን ነው የሚሸጠው። አሁን ደግሞ ወደ ታች ሄጄ ያለውን እየተገነባ ያለውን ላሳያችሁ። ይሄኛው ነዋሪዎች መኖር እንደጀመሩ ላሳያችሁ ነው። ነዋሪዎች ገብተው መኖር እየጀመሩ ነው በዚህ ሁኔታ። ይሄ የጠዋት ቀረጻ ነው ማለት ነው። ነዋሪዎች መኖር ጀምሯል። በዚህ ጋር ደግሞ እየተገነባ ይገኛል። አሁን በቀጣይ የመጨረሻ ቤቱ ሲያልቅ ውስጡን አሳያችኋለሁ። ውስጡ ምን እንደሚመስል አሳያችኋለሁ። ይሄኛው ነዋሪ እየኖረበት ያለው ሁኔታ ነው። ነፋሻ። እሺ አሁን ወደ ውስጥ እንግባ። ወደ ውስጥ ስንገባ ይሄ ግራውንድ ፍሎር ላይ የሚገኘው በፍሎር አንድ አባወራ ብቻ ነው የሚኖረው። እሺ ባለ አንድ መኝታ፣ ወደ ባለ አንድ መኝታ ገብተናል። ይሄ እንደተገባ ሳሎኑ ነው። ይሄ ፀሐይ ብርሃን በደንብ ያገኘዋል። በጣም ቆንጆ ነው። አጠቃላይ 107 ካሬ ነው። ባለ 2 መኝታ ነው። ይሄ ሰፊ ሳሎን ነው። እንግዲህ ይሄ ማስተር ቤድሩም ነው። ማስተር ቤድሩሙ የፀሐይ ብርሃን እንደዚህ ቆንጆ በቆንጆ ሁኔታ ያገኘዋል። የራሱ መታጠቢያ ክፍል ያለው ነው። የራሱ መታጠቢያ ክፍል አለው ፕራይቬት። ከዚህ ወጥተን ደግሞ ወደ ሁለተኛው መኝታ ቤት ሁለተኛው መኝታ ቤት ይሄ ነው። የፈርኒቸር ስራው ለገንቢው ለገዢው ነው የቀረው። ይሄ የጋራ መታጠቢያ ክፍል ነው። ይሄ ኪችን ነው ማለት ነው። ይሄ ክሎዝድ ኪችን ነው። እሺ ደንበኞቼ አሁን ደግሞ ወደ G+1 ባለ 3 መኝታ ወደ ሆነው እንሄዳለን ማለት ነው። እሺ ከዚህ ወደ ላይ ባለ 2 መኝታውን አልፈን ባለ 3 መኝታው ላይ ስንመጣ አንደኛ ፍሎር ነው። ከመግቢያው ጀምሮ እንግዲህ ቆይ ላሳያችሁ። እዚህ ጋር ሪንግ ቤል አለ። ከመግቢያው ጀምሮ በፍሎር አንድ አባወራ ነው። ልክ እንደተገባ ክሎዝድ የሆነ ኪችን ይገኛል። ያን ቤቱን የገዙ ሰዎች ኪችኑን መገጣጠም ጀምሮ ነው። ካቢኔቱን እየገጣጠሙት ነው። እንደገና ወደዚህ ደግሞ ሳሎን፣ ቀጣይ ሳሎን ነው። ይሄ የገጠማ ሂደት ላይ ብቻ ነው። ይሄ ጠንቀቅ ብሎ ተሸጦ ያስረከብነው ቤት ነው። ወደ ማስተር ቤድሩሙ ስንገባ ከታችኛው ጋር ተመሳሳይ ነው። ሁለተኛው መኝታ ቤት። ይሄ የጠዋት ቀረጻ ስለሆነ ነው ትንሽ ጨለም ያለው፣ ይቅርታ። ይሄ የጋራ መታጠቢያ ነው። ወደዚህ 3ኛው መኝታ ክፍል አለ ማለት ነው። አሁን ደግሞ ውጭውን ስንወጣ ደግሞ ማሳያችሁ ነገር እዚህ ጋር ለጫማ መደርደሪያ የሚሆን ኦፕን ስፔስ አለ። ጫማ መደርደሪያ ወር ደግሞ አበባ ማስቀመጫ፣ ናቹራል አበባ ማስቀመጫ ኦፕን ቦታ አለ። እንግዲህ ቤቱን በሚገባ ትወዱታላችሁ። በጣም ዘመናዊ ነው። ደግሞ ተሸጦ እያለቀ በጣም ጥቂት ቤት ነው የቀረው ማለት ነው። ይሄ እንደምታዩት ተሰርቶ አልቆ ሰዎች እየኖሩበት ያለበት ነው። ከፊት ለፊት የምታዩት ቪላዎቹ ናቸው። እነዚህ
ጂ+1 ቪላ 400 ካሬ ላይ ያረፈ። እነዚህም ቀድመው ተሸጠው ያለቁ ናቸው። አሁን ወደ መውጫው ማለት ነው።